ብዙ ክፍተቶች አሉ፣ ሙሉ ክፍተት አለው። ስለዚህ በጣም ነው የሚቸግረው። ያንን እድሳት ይፈልጋል። ወደ ሳሎን ደግሞ ሲመጣ አጠቃላይ ሳሎን ደግሞ እቺን ትመስላለች። ክፍትና ወደ ላይ ይኸው የሚታየው ክፍተት ብቻ ነው። እንዲሁም በጣሪያውም ላይም ክፍተት አለ። ወደ ላይ የሚታየው የጣሪያው ስፍራ ክፍተት ብቻ ነው። እንዲሁም ይኸው ሙሉ አጠቃላይ በጣም የተቦረቦረና የተለጠፈው ጭቃዎች ምናምን አፈሮች እየለቀቁበት ነው። በዝናብ ወቅት በተለያዩ ቦታዎች ላይ ጣሪያው ያሳልፋል። አሮጌው ቆርቆሮ ነው፣ በጣም የተበላ ነው፣ እድሳት ይፈልጋል። እንደ ፈጣሪ ፍቃድ ሆኖ የትምህርት ውጤታችን ለዩኒቨርሲቲ ደርሶን ቢንገባ እንኳን ለረጅም አመት ልፋት ይፈልጋል። ያንን ደግሞ እድሳት ለማድረግ አሁን ደግሞ ከኛ ኋላ ያሉት ከኛ ኋላ ያሉት ትናንሾች ወንድሞችና እህቶች አሉኝ። እነሱ ደግሞ ፈጣሪ እስከረዳን እስከምንደርስበት ደረጃ በእጃችን የሆነ ነገር እስከምናገኝ ለመድረስ በጣም ነው የሚቸግረን። እስካሁን በብዙ ጽናት ነው እስከዚህ የመጣ ነው። ብዙ ጊዜ ላንተ በኢንቦክስ የጻፍኩልህ በቲክቶክ አካውንት የጻፍኩልህ የላኩልህ ነበር፣ ግን እድሉን አላገኘውም። ከብዙ ሺዎች መካከል እድለኛ መሆን አልቻልኩም። ምናልባት ይሄ መልእክት የሚደርስ ከሆነ እንደው ምላሽ ብሰጥልን፣ ፍቃደኛ ከሆንክ ለኛ ይሄን እድሳት የማድረግ ሰፖርት እንድታደርገን እንፈልጋለን። በጣም ከባድ ነው። ያንን ደግሞ ኖርማል የራስን ፈስ እንትን ያደረኩት ኢንፎርም ለማድረግ ትንሽ ከበደኝና እንዲያርጌ ላስተላልፍ እፈልጋለሁ። ምናልባት ውጪውንም አውጥቼ ባሳይ በጣም ጥሩ ነበር። ምናልባት ምላሽ ምን እንደሚሆን አላውቀውም። ብቻ ኖርማል ቤታችን በጣም ረጅም አመት የተቆጠረባት ናት። ብዙ ክፍተቶች አሉባት። አሁን ራሱ የራሱ ኖርማል ፖዚሽን እየለቀቀ ነው። በፊት በሩ የሚዘጋውም የተዘጋ አይደለም። በድንጋይ ምናምን በወንበር አስደግፈን ነው ማታ ምናምን የምንዘጋው። በጣም ከባድ ነው። ስለዚህ በወላደራ ወንድማችን ምንም ጥርጥር የለኝም ለብዙ ሰዎች ብዙ ችግሮቻቸውን ሶልቭ ያደረክላቸው ነው። ፈጣሪ እንግዲህ ለኢትዮጵያ ሕዝብ በጣም ለተቸገሩት አቅም ለሌሉት አንተ እንዲደግፋቸው ከፈጣሪ ዘንድ እንደተላክ ነው ማምነው ሙሉ እምነት አለኝ። ለብዙዎች ሰፖርት ስታደርግላቸው አይቼካለሁ። እንኳን የኔ እንደተደረገልኝ ቆጥሬው በጣም ደስ ብሎኝ እንትን ያልኩት ነበር። ምናልባት እኔ እድለኛ ከሆንኩት ማለት እንዳጠቃላይ እድለኛ ከሆነን ምናልባት እድሉ የምናገኝ ከሆነ እንዴት ረዳን። ማዘር ብቻ ናት ያለችው። እሷም ትንሽ እንትን የመንታል ችግር እንትን አለባት። ስለዚህ በት ነው የምትኖረው። ፋዘር የለንም፣ ጩጬ ያለን ነው የሞቱት። ስለዚህ ፋውል ያንተ እርዳታ ስለሚያስፈልገን ይህን ቪዲዮ የላኩልኝ ለዛ ነው። አመሰግናለሁ።